የወንዶች ቁጥር ከመቀነሱ የተነሳ እንደ አልማዝ በሚፈለጉበት ዓለም ውስጥ ሴቶች የትዳር አጋር የሚያገኙት ውድድር በማሸነፍ ብቻ ይሆናል። የታሪካችን ባለቤት እህቷን ለማዳን ስትል ብቻ በማትፈልገው የፍቅር ጌም ውስጥ ገባለች። የዚህች ወጣት ታሪክ መጨረሻ ምን ይሆን? እስከ መጨረሻው አብራችሁን ቆዩ። ታሪካችን የሚጀምረው ከ20 ዓመታት በፊት ሲሆን አንድ ሕፃን ልጅ በከፍተኛ ፍርሃት እየሮጠ እሱን ከሚያሳድዱት በርካታ ሴቶች ለማምለጥ ሲሞክር እንመለከታለን። ሕፃኑ ተደብቆ በሚያለቅስበት ወቅት አንደኛዋ ሴት ልትደርስበት ብትቃረብም ሳታገኘው አልፋው ትሄዳለች። በመቀጠልም በ1970 ዓመተ ምህረት ዓለምን ያጥለቀለቀ አንድ እንግዳ በሽታ መከሰቱን እንረዳለን። ይህም በሽታ 99 በመቶ የሚሆኑ ሴቶችን ሴት ልጆች ብቻ እንዲወልዱ የሚያደርግ ሲሆን ወንድ ልጅ የመወለድ ዕድላቸው 1 በመቶ ብቻ ሆኖ ቀረ። የበሽታውንም ትክክለኛ መንስኤ ማንም ሊያውቁ አልቻለም። በዚህም ምክንያት የወንዶች ቁጥር በዓለም ዙሪያ እጅግ እየቀነሰ መጣ። ይህንን ተከትሎ በ2000 ዓመተ ምህረት መንግስት በዓለም ላይ ያሉትን ወንዶች ሁሉ ሰብስቦ ከጥፋት ለመታደግ ዘፋርም ተብሎ በሚጠራና ምቾት ባለው ስፍራ እንዲቆዩ ወሰነ። እነዚህ ወንዶች አድገው ለጋብቻ ሲደርሱ በሴቶች መካከል ውድድር ተካሂዶ አሸናፊዋ አንዱን የማግባት እድል ታገኛለች። ይህ ውድድር በየ4 ዓመቱ የሚካሄድ ሲሆን በርካታ ሴቶች የሚሳተፉበትና በመላው ዓለም በቀጥታ የሚተላለፍ ትልቅ ዝግጅት ነው። ለጋብቻ ዝግጁ የሆኑ 5 ወጣቶች መኖራቸውን በይፋ ይነገራል። ሁሉም ሴቶችም ወጣቶቹ መልከ መልካም በመሆናቸው እነሱን ለማግባት ይመኛሉ። ሆኖም ጂና የተባለችው ዋና ገጸ ባህሪያችን ከነሱ የተለየች ናት። በሱፐርማርኬት ውስጥ የምትሰራ ሲሆን የዚህን ውድድር ሐሳብ አጥብቃ ትቃወማለች። በዚህ መሃልም የጂና ታናሽ እህት ዕቃ ለመግዛት ወደ ሱቁ ትመጣለች። እህቷም ታማሚ እንደሆነችና በመተንፈሻ መሳሪያ እንደምትተነፍስ እናያለን። እህቷ ኦልሰን ለተባለው ዘፋርም ተብሎ በሚጠራው ቦታ ውስጥ ለሚገኝ ወጣት ከፍተኛ ፍቅር ያላት ሲሆን ስለሱ ሁሉንም ዜና ትከታተላለች። በሱቁ ውስጥ ካለው የኦልሰን ፖስተር ጋርም ፎቶ መነሳት ብትፈልግም ጂና ግን እምቢ በማለት ወደ ቤት እንድትሄድ ትነግራታለች። ከስራ በኋላ ጂና የታመመች እህቷን በማስቀየሟ የጥፋተኝነት ስሜት ይሰማታል። እህቷን ካሳ ለመስጠትም የኦልሰንን ፎቶ ይዛላት ትሄዳለች። እህቷን ፎቶውን ስታየው በደስታ ተውጣ ማመን ያቅታታል። ፎቶውን እያቀፈችም አብራው ፎቶ ትነሳለች። ይሁን እንጂ ጂና በውድድሩ የሚገኝ ትዳርን ስለማትቀበልና ተፈጥሯዊ የሆነ የፍቅር ታሪክ እንዲኖራት ስለምትፈልግ በእሷ አትደነቅም። እህቷ ከመሞቷ በፊትም ጂና እንድታገባላት ስለምትፈልግ በጂና ስም ለውድድሩ ደጋግማ ታመለክታለች። ጂና በዚህ ብትበሳጭም እህቷ እንደማትሞትና ቀዶ ጥገና ተደርጎላት እንደምትድን ቃል ትገባላታለች። በዚህ መሃልም ኦልሰንና ሌሎች ወጣቶች ለውድድሩ ማስታወቂያ ሲቀረጹ እናያለን። ውድድሩም ከአንድ ሳምንት በኋላ እንደሚጀምር እንረዳለን። አንድ ቀን ጂና ከስራ ወደ ቤት ስትመለስ ጓደኛዋ በቤቷ ደጃፍ ላይ ቁጭ ብላ አራት ልትጋብዛት እንደምትፈልግ ነገረቻት። ጂናም ጓደኛዋ ገንዘብ ከየት እንዳመጣች ግራ ቢገባትም በደስታ አብራት ትሄዳለች። በዚህ መሃልም የጂና ጓደኛ ለውድድሩ ጋዜጠኝነት እንደተቀጠረችና ገንዘቡንም ከዚያ እንዳገኘች እንረዳለን። ጓደኛዋ ጂናን ለውድድሩ እንድታመለክት ብታበረታታትም ጂና ግን በሚሊዮን የሚቆጠሩ ሴቶች በሚሳተፉበት ውድድር ውስጥ የምትመረጥበት እድል በጣም አናሳ እንደሆነ ትገልጽላታለች። በሚሊዮን ከሚቆጠሩ አመልካቾች መካከል በዕጣ የሚመረጠውን የመጨረሻውን ተወዳዳሪ በቴሌቪዥን የሚያሳውቁበት ጊዜ ሲደርስ አብረው መከታተል ይጀምራሉ። በዚህ ቅጽበትም የጂና ታናሽ እህት በጂና ስም አመልክታ ጂና እንድትመረጥ በሙሉ ልቧ ስትጸልይ እንመለከታለን። በሚያስገርም ሁኔታም የጂና ስምና ፎቶ በቴሌቪዥን መስኮት ላይ ብቅ ይላል። ጂና በሆነው ነገር ክው ብላ ትቀራለች። ባለማመን ስሜትም ትጮኻለች። ወደ ቤት ስትመለስም አሁንም በድንጋጤ ስሜት ውስጥ ሆና ለመሄድ ፈቃደኛ አትሆንም። በድንገት ዝነኛ ትሆናለች። ሴቶች በመስኮት እያዩት ምንም የማሸነፍ እድል የላትም በሚል ንቀት ያሾፉባታል። እህቷ ግን ወደ ውድድሩ እንድትሄድ ትለምናታለች። ቢያንስ ሁሌም የምትመኘውን የኦልሰንን ፎቶ ይዛላት እንድትመጣ ትማጸናታለች። በማግስቱ ጂና ወደ ውድድሩ ቦታ ትሄዳለች። ነገር ግን አብዛኛውን ጊዜ የምታሳልፈው እየበላችና እየጠጣች ሲሆን ሁሉም ሰው በባህሪዋ ግራ ይገባል። ሌሎች ሴቶች ሊያገባቸው ስለሚፈልጓቸው ወንዶችና ስለ ውድድሩ እቅዳቸውን ሲያወሩ ጂና ግን ምንም ግድ አይሰጣትም። በድንገት 4 ዝነኛ ሀብታም ሴቶች ወደ ስፍራው ይመጣሉ። እነዚህም ውድድሩን ያሸንፋሉ ተብለው ቅድሚያ ግምት የተሰጣቸው ናቸው። አቅራቢው 5ቱን ወጣቶች ይዞ ሲገባ ተወዳዳሪዎቹ በደስታ ይጮሃሉ። ጂና ግን አሁንም ምንም ሳይመስላት መብላቷን ትቀጥላለች። በዚህ መሃል የጂና እህት ከጓደኞቿ ጋር ሆና የእህቷን ውድድር ለመመልከት ተዘጋጅታ ሳለ ውድድሩ ሊጀመር 15 ደቂቃ ሲቀረው ድንገት ህመም ተሰምቷት ራሷን ስታ ትወድቃለች። ጂናም ከመጠን በላይ በመብላቷ ምክንያት ሆዷን አሟት ወደ መጸዳጃ ቤት ስትሄድ በስህተት የወንዶች መጸዳጃ ቤት ውስጥ ትገባለች። እንደገባችም የመጸዳጃ ቤቱ ዲዛይን ቢለይባትም አጣድፏ ስለነበረ ወደ መጸዳጃ ቤት ገብታ መጠቀም ትጀምራለች። በዚህ መሃልም ስልኳን ስታይ ከእህቷ የተላከላትን የኦልሰን ፎቶ እንዳትረሳ የሚያሳስብ ሚሴጅ ታነባለች። ነገር ግን በመጀመሪያው ዙር እንደምትሰናበትና እሱን አግኝተው አብራው ፎቶ መነሳት እንደማትችል በማሰብ የተስፋ መቁረጥ ስሜት ውስጥ ትገባለች። ይሁን እንጂ ከመጸዳጃ ቤት ውስጥ ስትወጣ ኦልሰንን በሩ ላይ ስታገኘው ጂና በድንጋጤ አይኗን ማመን ያቅታታል። ኦልሰንም አንዲት ሴት በወንዶች መጸዳጃ ቤት ውስጥ ስልክ ይዛ በማየቱ ልትሰልል እንደመጣች ያስብና ጥሏት ይሄዳል። እሷም አብረው ፎቶ እንዲነሱ እየተከተለች ብትለምነውም እሱ ግን ይህን ስራሽን ካላቆምሽ ለፖሊስ ሰጥሻለሁ ብሎ ያስጠነቅቃታል። ጂናም በተፈጠረው አለመግባባት ደንግጣ ትቀራለች። በዚሁ ቅጽበት ከጎረቤቷ በተደወለላት ስልክ እህቷ ወደ ሆስፒታል መወሰዷን ትሰማለች። በዚህኛውም ደንግጣ ከውድድሩ ወጣ ወደ እህቷ ለመሄድ ብትወስንም የፕሮግራሙ አዘጋጅ ግን የዝግጅቱ ስም ያጠፋል በሚል አትፈቅድላትም።
አይፈቅድላትም። አዘጋጇም ውድድሩን ማሸነፍ ማለት ቆንጆ ባል ማግኘት ብቻ ሳይሆን ከፍተኛ የገንዘብ ሽልማት እንደሚገኝበት ትነግራታለች። መንግስትም ለቤተሰቧ ሙሉ ድጋፍ እንደሚያደርግና እህቷን በጥሩ ሐኪሞች ታክማ መዳን እንደምትችል ትገልጽላታለች። ጂናም በዚህ ታላቅ ዜና ተደስታ የእህቷን ሕይወት ለማዳን ስትል ውድድሩን ለመቀጠልና ለማሸነፍ ትወስናለች። አዘጋጇም በጂና ውሳኔ ተደስታ ካሜራው በጂና ላይ እንዲያተኩር ታዛለች። የመጀመሪያው ዙር ውድድር ስለ 5 ወጣቶች በሚቀርቡ ጥያቄዎች ይጀምራል። የተሳሳተ መልስ የመረጠ ተወዳዳሪ ይሰናበታል። የመጀመሪያው ጥያቄ የማክስ ተወዳጅ ቀለም ምንድነው የሚል ነበር። ጂናም ስለነሱ ምንም ስለማታውቅ ብትጨነቅም ሌሎች ተወዳዳሪዎች የሚመርጡትን ቀለም አይታ አብራ ትሮጣለች። ምርጫዋም ትክክል ሆኖ ወደ ቀጣዩ ዙር ታልፋለች። ውድድሩ ቀላል እንደሆነ ብታስብም ቀጣዩ ጥያቄ ግን እጅግ ከባድ ነበር። ቀጣዩ ጥያቄ ግራ የሚያጋባ በመሆኑ ተወዳዳሪዎች የተለያየ መልስ መስጠት ሲጀምሩ በራሷ ለመመለስ እህቷ ስለ ወጣቶቹ የምታያቸውን ቪዲዮዎች በትዝታ ታስታውሳለች። በዚህም ትክክለኛውን መልስ ስታገኝ ኦልሰንም የጂናን ጥረት አይቶ ትኩረት ይሰጣታል። በመጨረሻም ጥቂት ተወዳዳሪዎች ብቻ ለከባዱ ጥያቄ ይቀራሉ። ጥያቄውም ከወጣቶቹ መካከል ርችት የሚፈራው ማን ነው የሚል ነበር። የተሰጣቸው ጊዜ 10 ሰከንድ ብቻ በመሆኑ ሁሉም በዘፈቀደ ይሮጣሉ። ጂና ግን በአንድ ማስታወቂያ ላይ ኦልሰን በርችት ድምጽ ሲደነግጥ ማየቷን አስታውሳ ወደሱ ለመሮጥ ብትሞክርም በጊዜው ግን ልትደርስ አልቻለችም። ጂና ተስፋ በመቁረጥ እህቷን ማዳን እንደማትችል አስባ እጅግ ታዝናለች። ሆኖም ግን ታሪኩ ባታሰበ አቅጣጫ ይለወጣል። የፕሮግራሙ አዘጋጆች ለተሰናበቱ ተወዳዳሪዎች አንድ ተጨማሪ ድል በመስጠት ቀጣዩን ጨዋታ ያሸነፈ አንድ ተወዳዳሪ ብቻ ወደ ጨዋታው እንደሚመለስ ይናገራሉ። ጂናም በዚህ ሁለተኛ ድል በጣም ትደሰታለች። እያንዳንዱ ተወዳዳሪም ወደ አንድ ክፍል በመግባት ካሉት ወጣቶች ውስጥ አንዱን እንዲመርጣቸው ማሳመን አለባቸው። የጂና ዕጣ ፈንታ ከኦልሰን ጋር ያጋጥማታል። እሱ ደግሞ በመዘራጃ ቤት ውስጥ ክስተት ምክንያት ስላላመናት ልቧ በጭንቀት ይሞላል። የተመደበላቸውን ወንድ ለማሳመን 1 ደቂቃ ብቻ ሲቀራቸው ጂና ይቅርታ እየጠየቀች የተፈጠረውን አለመግባባት በማስረዳት እንዲመርጣት ትማጸኗለች። ኦልሰን ግን የትኛውንም ወንድ ለማግባት ብቁ አይደለሽም በማለት ልቧን ይሰብረዋል። ጂና ተስፋ ቆርጣ እያለቀሰች ለመውጣት ስትዘጋጅ ኦልሰን አንገቷ ላይ ያደረገችውን የአንገት ሐብል አይቶ በድንጋጤ ይቆማል። ወዲያውኑም ወደ እሷ በመሮጥ እሷ እንደሚመርጣት ይናገራል። ሁሉም ሰውን በሁኔታው ይገረማል። ጂናም በሆነው ነገር ግራ ተጋብታ ለምን እንደመረጣት ኦልሰንን ስትጠይቀው አንቺ በአንድ ወቅት እንዳዳንሽኝ እኔም አሁን አዳንኩሽ የሚል ምላሽ ይሰጣታል። እዚህ ጋር ነው ትልቅ ሚስጥር የሚገለጠው። ኦልሰን ከ20 ዓመታት በፊት ሲያመልጥ የነበረው ያ ህፃን ልጅ ሲሆን በወቅቱ ያንኑ አንገት ሐብል አድርጋ እንዲደበቅ የረዳችው ጂና ነበረች። በመቀጠልም ጂና ከጓደኛዋ ጋር ሆስፒታል በመሄድ ወደ ቀጣዩ ዙር ማለፏን ለእህቷ ትነግራታለች። እህቷን በደስታ ተውጣ ጂና በውድድሩ ላይ ብቻ ትኩረት እንድታደርግ ትመክራታለች። በሌላ በኩል ያቺ ባለሀብት ሴት ከቤተሰቦቿ ጋር ምሳ ስትበላ እንመለከታለን። እናቷም ኦልሰንና ልጇ እንዲቀራረቡ በማለት ኦልሰንን ወደ ቤቷ ጠርታው ነበር። በመቀጠልም እናቷ የፕሮግራሙ አዘጋጇን ለብቻዋ ጠርታ ልጄ ያሸንፋ ኦልሰንን ካላገባች ለፕሮግራሙ የሚሰጠውን የገንዘብ ድጋፍ አቆማለሁ ስትል ትዝታለች። አዘጋጇም ጂና ያለችው የፕሮግራሙን ተመልካች ለማብዛት ብቻ እንደሆነና በመጨረሻም እንደሚያሰናብቷት ታረጋግጥላታለች። በማግስቱ ሁለተኛው የውድድር ዙር ይጀመራል። ተወዳዳሪዎቹም ወጣቶቹ ወዳሉበት ቦታ ይገባሉ። እያንዳንዱ ውድድር በታዳሚዎች ድምጽ የሚመዘን ሲሆን ከፍተኛ ነጥብ ያገኘ 5 ተወዳዳሪ ከወጣቶቹ ጋር የእራት ግብዣ የመውጣት እድል ያገኛል። የባለ ሀብቷ ልጅም ኦልሰንን ለማናገር ብትሞክርም እሱ ግን ችላ ይላታል። በዚህ መሃልም ማክስ የተባለ ወጣት በውበቷ ተማርኮ በትኩረት መከታተል ይጀምራል። ኦልሰን ወደ ጂና በመጠጋትም ቦርሳዋን ለመቀበል ሲሞክር በክብደቱ ይቸገራል። እየጎተተም ወደ ክፍሉ ይወስድላታል። ጂና የተሰጣት ክፍል ሰፊና የሚያምር በመሆኑ ተገርማ ለእህቷ በቪዲዮ እያሳየቻት ለማሸነፍ ቃል ትገባላታለች። የመጀመሪያው ጨዋታ ምግብ ማብሰል እንደሆነ ይታወጃል። ጂና ከኦልሰን ጋር መሆን ብትመኝም ያንግ ከተባለ ሌላ ወጣት ጋር ትመደባለች። የጨዋታው ህግ ወጣቱ የመረጠውን ምግብ ተወዳዳሪዎቹ ተቀባብለው እስከ መጨረሻው መስመር ማድረስ ሲሆን ሁሉም ጂና ደካማና ቀርፋፋ ናት ብሎ ቢያስቡም እሷ ግን በፍጥነት በመሮጥና ቀድማ በመድረስ ታስደንቃቸዋለች። ሆኖም ያንግ የተሳሳተ ምግብ በመምረጡ ነጥብ ያጣሉ። ጂና ተቆጥታ በትኩረት እንዲሰራ ታስጠነቅቀዋለች። በሁለተኛው ዙር ያንግ ትክክለኛውን ምግብ ለመለየት ሲቸገር ኦልሰን ጂና እንድትሸነፍ ስላልፈለገ ትክክለኛው ምግብ ያሳየዋል። ጂናም በከፍተኛ ፍጥነት እየሮጠች እያለ የባለ ሀብቷ ልጅና ጓደኞቿ ሊያሰናክሏት ቢሞክሩም ሳይሳካላቸው ቀርቶ አንደኛ ወጥታ ታጠናቅቃለች። እህቷም ከሆስፒታል ሆና በደስታ ትጮኻለች። ውድድሩም በመጨረሻ ደረጃ ላይ ሆኖ የጨረሰው ቡድን ከውድድሩ ይሰናበታል። የታዳሚዎቹ ድምጽ በሚሰጥበት ወቅት ሁሉም ባለ ሀብቷ ልጅ በዝነኝነቷ ታሸንፋለች ብሎ ቢጠብቁም ጂና በእህቷና በሆስፒታሉ ሰዎች ድጋፍ ከፍተኛውን ድምጽ በማግኘት አንደኛ ትሆናለች። ጂና ለእራት ግብዣ አብረው የምትወጣውን ወጣት እንድትመርጥ ስትጠየቅ ሁሉም ያንግን ትመርጣለች ብሎ ቢጠብቁም እሷ ግን ኦልሰንን ትመርጠዋለች። የባለ ሀብቷ ልጅም በንዴት ስትቃጠል እናቷ ደግሞ ለአዘጋጇ ደውላ እንዲህ ያለው ነገር ዳግመኛ ከተፈጠረ የምትከፍላቸውን ገንዘብ እንደምታቆም በመናገር ታስፈራራቸዋለች። ዕለቱ ሲመሽ የእራት ግብዣው ጊዜ ይደርሳል። እያንዳንዱ ወጣት ለመረጠችው ሴት ምርጥ ልብሱን ለብሶ ይቀርባል። ጂና እጅግ በሚያምር ቀሚስ ተውባ ስትመጣ ኦልሰን
በውበቷ ተደንቆ በውበቷ ይሳባል። ለአራት አብረው ሲቀመጡ ጂና የእህቷን ምክር አስታውሳ የወጣቱን ልብ ለመማረክ ስትል በጣም ረቂቅ ለመሆንና በዝግታ ለመመገብ ትሞክራለች። ኦልሰን ግን ይህ ባህሪዋ እንግዳ ይሆንበታል። እሱ የወደዳት በተፈጥሯዊ ማንነቷ ስለነበር በዚህ ሰው ሰራሽ ባህሪዋ ይበሳጫል። በዚህም እሷን ሲያመናጭቃት ጂና ብትበሳጭም ለውድድሩ ስትል ስሜቷን ትቆጣጠራለች። የቀጠረው ጊዜ ሲያበቃ ወጣቶቹ ለተወዳዳሪዎቹ ነጥብ ይሰጣሉ። ጂና ከኦልሰን ከፍተኛ ነጥብ ብትጠብቅም ኦልሰን ግን ከ10 5 ብቻ ይሰጣታል። ጂና ተቆጥታ ለምን እንዲህ እንዳደረገ ስትጠይቀው እሱም የራስሽን ማንነት ትተሽ ለማሸነፍ ብቻ ነው የምትጨነቂው ብሏት ይሄዳል። ጂና ማንተ ሀብታምና ቆንጆ ስለሆንክ መንግስትም ስለሚንከባከብ የኔ ችግር አይገባህም ብለው ትሄዳለች። ኦልሰን በንግግሯ ተነክቶ ይቅርታ ለመጠየቅ ቢሄድም ጂና ከያንግ ጋር ስታወራ አይቶ በቅናት ስሜት ወደ ክፍሉ ይመለሳል። ኦልሰን ልክ እንደ ጂና አይነት የአንገት ሐብል አውጥቶ እያየ የ20 ዓመት ትዝታውን ያስታውሳል። እሱና አባቱ ከዚህ ቦታ ለማምለስ ሲሞክሩ ዘበኞቹ አባቱን በመርፌ ወቅተው ሲጥሉት አባቱ ልጁ እንዲያመልጡ ይነግረዋል። ኦልሰንም ብቻውን ማምለጥ ነበረበት። በማግስቱ ያንግ ወደ ኦልሰን በመምጣት ስለ ጂና ስላለው ስሜት ይጠይቀዋል። ምክንያቱም ያንግ ጂናን ስለወደዳት የኦልሰንን ስሜት ለማወቅ ነበር። ኦልሰንም በውስጡ ቢቀናም ምንም ግድ አይሰጠኝም ብሎት ይሄዳል። በሌላ በኩል ጂና አጭር ስለሆነች ከፍ ያለ ቦታ ላይ ያለ ምግብ ለመውሰድ ስትቸገር አይቶ ሊረዳት ይመጣና ምግቡን አንስቶ ለራሱ ካደረገ በኋላ መልሶ በማስቀመጥ የአንቺ ሰራተኛ አይደለሁም ብሏት ይሄዳል። በቀጣይም ለሀብታሟ ልጅ እናቷ ደውላ ኦልሰን እንድታገባ ታዛታለች። ስልኩን ከዘጋችሁ በኋላ እናቷ ለእሷ ደስታ ግድ ሳይሰጣት የቤተሰቦቿን ስም ለማስጠራት ብቻ እንደምትፈልግ በማሰብ የሀብታሟ ልጅ ስቅስቅ ብላ ታለቅሳለች። ከዛም ቁርስ ለመብላት ማክስ ወደ ተባለው ወጣት ብትሄድም ማክስ ግን ከእሷ ጋር የፍቅር ጊዜ ማሳለፍ እንደሚፈልግ ሲነግራት እሷም ከኦልሰን ጋር ፍቅር እንደጀመሩ ትነግረዋለች። ከዚያም ሁለተኛው ጨዋታ የመኪና ውድድር ይጀምራል። ከእያንዳንዱ ቡድን ጋር አንድ ወንድ ስለተመደበ ተወዳዳሪዎቹ በደስታ ይፈነድቃሉ። ነገር ግን ጂና ከኦልሰንና ከባለ ሀብቷ ልጅ ጋር አንድ ቡድን ስለደረሳት ብትበሳጭም ለእህቷ ስትል ውድድሩን ትቀጥላለች። መኪናው ሲመጣ የባለ ሀብቷ ልጅ ወደ ኦልሰን እንዳትጠጋ በማስጠንቀቅ ጂናን ከኋላ ወንበር በማስቀመጥ እሷ ከፊት ተቀምጣ ካርታውን እያየች ለመምራት ብትሞክርም መንገዱን እያሳሳተች ታስቸገራቸዋለች። በመጨረሻም ጂና ቀድሞ በዴሊቨሪ ስራ ልምድ ስላላት የፊት ወንበር ላይ ሆና በትክክል መንገዳቸውን በመምራት ወደ ተነገራቸው ቦታ ደረሱ። ሲደርሱም እንቆቅልሹን ተሰጥቷቸው ኦልሰንና ባለ ሀብቷ ሊፈቱት ቢቸገሩም ከማክስ ቡድን ጋር ተባብረው እንቆቅልሹን በመፍታት ጉዟቸውን ይቀጥላሉ። በተመሳሳይ ሁኔታ የጂና ጓደኛ ዘፋርም የተባለው ቦታ ውስጥ የሚሰራን ሰው ጣቶች ፎቶ እያነሳች እንደሆነና የሆነ ነገር ለማድረግ እንዳሰበች እንመለከታለን። በቀጣዩ ፌርማታ ላይ ሌላ ከባድ እንቆቅልሽና ቁልፍ የመፈለግ ውድድር ይቀርባል። ኦልሰን ፍለጋውን ለማቀላጠፍ ለሁለት ተከፍለው እንዲፈልጉ በመናገር እሱ ከጂና ጋር ሆኖ መፈለግ ይጀምራል። በዚህም የሀብታሟ ልጅ ብትቀናም ቁልፍ መፈለግ ጀመረች። በዚህ መሃል ኦልሰን ለጂና ያለው ፍቅር እየጨመረ በመምጣቱ እሷን አትኩሮ እየተመለከተ ያለ እሷም ቀና ብላ ስታየው በመደናገጥ ያደረገችው ሀብል እንደሚያምር ነገራት። ኦልሰንም ስለ ቀድሞ ባህሪው ይቅርታ ጠይቆ የእሱም ህይወት ቀላል እንዳልነበር ይነግራታል። ከዛም ኦልሰን ወደ ጂና ሲጠጋ ሊስማት መስሏት ጂና አይኖቿን ትጨፍናለች። እሱ ግን ወደ እሷ የተጠጋው ከበስተጀርባዋ ያየውን ቁልፍ ለመውሰድ ነበር። ቁልፉ በአሻንጉሊት ላይ የታሰረና አሻንጉሊቱ ደግሞ በመጫወቻ ሳጥን ውስጥ በመሆኑ ቡድኑ ተባብሮ አሻንጉሊቱን ከሳጥን ውስጥ ማውጣት አለባቸው። ኦልሰንም ቁልፉን ለማግኘት እንደ አንድ መስራት እንዳለባቸው ይነግራቸዋል። ከዚያም ከብዙ ሙከራ በኋላ ቁልፉን በተሳካ ሁኔታ ያገኛሉ። በዚህም በመደሰት የተፈጠረውን ሁሉ በመርሳት ተቃቅፈው መጨፈር ጀመሩ። ከዛም ወደ መኪናቸው ተመልሰው ጉዟቸውን ቀጠሉ። አሁን ላይ የጂናና የሀብታሟ ልጅ ግንኙነት መሻሻሉን እንመለከታለን። በዚህ መሃልም በድንገት የመኪናው ጎማ ይፈነዳል። ኦልሰን ጎማውን ለመቀየር ቢወርድም እንዴት መቀየር እንዳለበት አያውቅም። በዚህ መሃልም የነማክስ ቡድን እነሱን አልፏቸው ይሄዳል። ጂና ከዚህ በፊት ብዙ ስራ ስለሰራች የመኪናውን ጎማ በራሷ ትቀይረዋለች። ውድድሩ ወደ ማለቂያው መስመር ሲቃረብ የኦልሰንና የማክስ ቡድን እኩል ይደርሳሉ። ማክስና ኦልሰንም በተኑን ለመጫን ሲሮጡ ጂና ኦልሰንን በከፍተኛ ድምጽ ማበረታታት ስለጀመረች ኦልሰን ሸሚዙን አውልቆ በፍጥነት በመሮጥ በሰከንድ ልዩነት ቀድሞ በመጫን ቡድናቸው አንደኛ እንዲወጣ ያደርጋል። ከጨዋታው በኋላ ኦልሰን ከማክስ ጋር ተቀምጦ ማክስ ሆን ብሎ እንዳሸንፍ እንደፈቀደለት እንደሚያውቅ በመናገር ለምን እንዲህ እንዳደረገ ሲጠይቀው ማክስም ያችን የባለ ሀብት ልጅ እንደሚወዳትና እሷን ባትወደውም እንኳን ለእሷ ደስታ ሲል ድሉ እንደተወለት ይነግረዋል። ኦልሰንም በዚህ ንግግሩ ተነክቶ እሱም ጂና በህይወቷ ብዙ ስለተሰቃየች እህቷን መንከባከብ እንድትችል እንድታሸንፍ እንደሚፈልግ ይነግረዋል። ቀጥሎ የታዳሚዎች ድምጽ የሚሰጥበት ጊዜ ቢሆንም አዘጋጇ ግን ህጉን በመቀየር ዳኞች እንዲወስኑ ታደርጋለች። ዳኞቹም የባለ ሀብቷን እናት በመፍራት ልጇን ይመርጣሉ። እሷም አጋጣሚውን በመጠቀም ኦልሰንን ለፍቅር ቀጠሮ ትመርጧለች። ኦልሰን ባይደሰትም በውድድሩ ህግ መሰረት ለመሄድ ይስማማል። የጂና ተራ ሲደርስ ግን ከያንግ ውጭ ሌላ አማራጭ አልነበራትም። ያንግ ጂናን ስለሚወዳት ደስ ይለዋል። ከፍተኛ ነጥብ እንደሚሰጣትም ቃል ይገባላታል። በዚያ ምሽት በነበራቸው ቆይታ ያንግ እንደ ልዕልት ይንከባከባታል።
ወንበሩን ከጠረጴዛው ስቦ ካስቀመጣት በኋላ ገና ምግብ መብላት እንደጀመሩ ጂና ምግቧን በልታ ስለጨረሰች ያንግ የራሱን ምግብ ይሰጣታል። እራት በልተው ከጨረሱ በኋላ የማይረሳና አሪፍ ጊዜ ያሳልፋሉ። በሌላ በኩል የጂና ጓደኛ በድብቅ ያገኘችውን የጣት አሻራ በመጠቀም ወደ ማቆያው ምስጢር ክፍል ትገባለች። ከዛም ያገኘችውን ኮምፒውተር ስትበረብር ከ20 ዓመታት በፊት የጠፋውን ወንድሟን ፋይል ታገኛለች። እናቷ ወንድ ልጅ ወልዳ ሳለ መንግስት የሞተች ሴት ልጅ ነው የወለድሽው ብሎ በማታለል ልጇ እንደወሰደባትና እናቷም የአእምሮ በሽተኛ ለማድረግ ሆስፒታል በማስገባት መድኃኒት እንደሚሰጧት እናያለን። ነገር ግን እሷ የዋዛ ስላልነበረች መድኃኒቱን አትወስደውም ነበር። በተጨማሪም የወለደችው ልጅ ዘፋርም የሚባለው ቦታ ውስጥ እንደሆነ ስታውቅ ሴት ልጇ እዛ ቦታ በመግባት ልጇ እንድትፈልግላት እንደነገረቻት እንረዳለን። ወደ አሁኑ ትዕይንት ስንመለስ ስትፈልገው የነበረችውን የወንድሟ ማንነት ስታይ ትደናገጣለች። ምክንያቱም ባዮሎጂካል ወንድሟ ያንግ ነበር። ነገር ግን ሰው እየመጣ እንደሆነ ስትሰማ በድንጋጤ መታወቂያውን ጥላ ለማምለጥ ብትሞክርም ጥበቃዋ ስላየቻት ምን እያደረገች እንደነበር ጠይቃታለች። በዚህ መሃልም ያንግ ወደ ቦታው በመምጣት ከሱ ጋር እንደነበረች ለጥበቃው ይነግራታል። ላደረገላት ነገርም ካመሰገነችው በኋላ እውነታውን ለመናገር ብትፈልግም እንደማያምናት በማሰብ ሳትነግረው ትቀራለች። በሌላ በኩል ጂና ኦልሰን እንደሱ አይነት ሀብል እንዳለው በመጠርጠሯ ስለ ሁኔታው ስትጠይቀው ኦልሰንም የራሱን ሀብል ያሳያታል። በሚገርም ሁኔታም የኦልሰን ሀብል የጂና ሀብል ጋር በመገጠም ተጓዳኝ ሆኖ ይገኛል። ጂና በደስታ ተውጣም ታቅፈዋለች። በልጅነቷ ስታገኘው እንደ ጓደኛዋ በመቁጠር ቤቷ ወስዳ እንደመገበችው በትዝታ እንመለከታለን። ኦልሰንም መንግስት አግኝቶት ወደ ማቆያው እንደመለሰውና ከዛን ጊዜ ጀምሮ ወጥቶ እንደማወቅ ይነግራታል። ጂናን በድጋሚ ስላገኘችው ደስ እንዳላት ከነገረችው በኋላ አንድ ቀን ወጥተው ለመዝናናት ያቅዳሉ። በቀጣዩ ሲንም አዘጋጇ የጂናን ጓደኛ መታወቂያ የሚስጥራዊ ክፍል ውስጥ ስላገኘችው ያለ ፍቃድ መግባቷን ትደርስበታለች። ለምን እንደገባች ስትጠይቃትም ለመዋሸት ብትሞክርም አዘጋጇ ሪፖርት በማድረግ እንደምታባራ ስትባት አማራጭ ስላጣች ስለ ሁሉም ነገር ነገረቻት። በተጨማሪም የእናቷ ብቸኛ ህልም የልጇን ዓይን ማየት እንደሆነ አስረዳቻት። አዘጋጇም የነገረቻትን አሳዛኝ ታሪክ ስትሰማ እሷም ነፍሰ ጡር ስለሆነች ለእናታዊ ስሜት ተገዝታ ሚስጥሩን ትደብቅለታለች። ነገር ግን በድጋሚ ወደ ተከለከለ ቦታ እንዳትገባ ታስጠነቅቃታለች። በዚያው ምሽት ጂና ከኦልሰን ጋር ወደ ተቀጣጠሩበት ቦታ በመሄድ ኦልሰንን መጠበቅ ጀመረች። ከቆይታ በኋላም ኦልሰን ወንድ እንደሆነ እንዳይታወቅ የሴት ዊግና ቀሚስ ለብሶ ወደ ተቀጣጠሩበት ቦታ ይመጣል። ሳይታዩ ለማምለጥ እየሞከረ እያለ አንድ ሰው ወደ እነሱ ይመጣል። ያ ሰውን ፔፐር ሲሆን ከዚህ በፊት ወጥቶ ስለማያውቅ አብሯቸው እንዲወጣ ሲጠይቃቸው እነሱም በሐሳቡ በመስማማት አብረውት ከተጓዙ በኋላ ወደ አዘጋጁ ተሽከርካሪ በመሄድ ያመልጣሉ። በሌላ በኩል የጂና ጓደኛ ዋንግን ኢንተርቪው እያደረገችው በማስመሰል ጥያቄ ስትጠይቀው ዋንግ እናቱ ፈልጋ ለመንግስት አሳልፋ እንደሰጠችውና ቤተሰቦቹ እንደሞቱ እንደሚቆጥራቸው ነገራት። እህቱም ይህንን ስትሰማ ካሜራዋን አጥፍታ እውነቱን ልትነግረው ስትል ከዚህ ቦታ መውጣት እንደማይፈልግና ደስተኛ እንደሆነ ነገራት። በሌላ በኩል እነ ጂና ከተማ ውስጥ ሲደርሱ ፔፐር ለብቻው መዞር እንደሚፈልግ በመናገር ከመኪናው ከወረደ በኋላ እንደ ቀልድ አድርጎ አብራቸው የመለጣችሁት የፍቅር ጊዜ ለማሳለፍ ነው አይደል ብሎ ሲጠይቃቸው ሁለቱም በመሽኮርመም ከጓደኝነት ውጪ በመሃላቸው ምንም እንደሌለ ነገሩት። ይሁን እንጂ ሁለቱም እርስ በርስ የፍቅር ፍላጎት ነበራቸው። ከዛም የመተፋፈር ስሜትን ለማጥፋት ብላ ጂና ዘፈን ብትከፍትም ሁሉም የዘፈን አይነት ስለ ፍቅር ይሆናል። በዚህም ተናዳ ዘፈኑን ለመቀየር ስትሞክር የኦልሰን እጅ በመንካቷ ይበልጥ ትሸማቀቃለች። በመቀጠልም ኦልሰንን ይዛው ወደምትወደው ምግብ ቤት ወስደዋለች። የምግብ ቤቱ ባለቤትም ጂናን ስላየቻት ትገረማለች። ምክንያቱም ጂና በውድድሩ ምክንያት ታዋቂ ሆና ነበር። ይህንን ስትመለከት ሰዎች ከመሰብሰባቸው በፊት ቦታውን ለቃ ምግቡን ይዛ ወደ ኦልሰን ትሄዳለች። እየበላ ያለም ሰዎች በአለባበሱ ግራ ስለተጋቡ መሰብሰብ ይጀምራሉ። ጂናም ሰዎች የኦልሰንን ማንነት ሳያውቁ ወደ ቤቷ ትወስደዋለች። ወደ ቤቷ እንደደረሱም ታናሽ እህቱ ኦልሰንን ስታየው አይኗን ማመን ያቅታታል። እናም ራሷን ስታወድቃለች። ከተነሳች በኋላም በደስታ በመፈንደቅ ለረጅም ጊዜ ታደንቀው እንደነበርና ከሱ ጋር ፎቶ መነሳት እንደምትፈልግ ነገረችው። በተጨማሪም ጂና በልጅነቷ ከጓደኛዋ ጋር በመለያየቷ ልቧ በመሰበሩ ለረጅም ጊዜ እንደምታለቅስ ነገረችው። ይህንን የሰማው ኦልሰን ባለማወቅ ስለሱ እያወራች እንደሆነ ስለገባው ልቡ ይነካል። ከዚያም ጂና ከኦልሰን ጋር ወክ ለማድረግ ትወጣለች። ውድድሩን ካሸነፈችም እሱ እንደምትመርጠውና ህይወታቸውን አብሮ እንደሚመሩ ትነግረዋለች። ሆኖም ኦልሰን የውድድሩ ውጤት በሙሉ ቀድሞ የተወሰነ መሆኑንና ምንም ያህል ቢዋደዱም አብረው ሊሆኑ እንደማይችሉ በሐዘን ይገልጽላታል። ጂና ብትደናገጥም ተስፋ ላለመቁረጥ ወስና ልጅ እያሉ ለመጀመሪያ ጊዜ ወደ ተገናኙበት ስፍራ ትወስደዋለች። በዚሁ ቅጽበት አብሯቸው አመልጦ የነበረው ፔፐር በአንድ እንግዳ ሰው ታፍኖ ወደ ሚስጥራዊ ቦታ ይወሰዳል። ያ እንግዳ ሰው ስለማቆያው እውነቱን ይነግረዋል። መንግስት ወንድ ህጻናትን ከቤተሰቦቻቸው እየነጠቀ እናቶቻቸውን ደግሞ መድኃኒት በመስጠት ወንድ ልጅ መውለዳቸውን እንዲረሱ ካደረገ በኋላ በአእምሮ ሆስፒታል ውስጥ እንደሚያስራቸው ይገልጽለታል። ፔፐርም በሰማው ነገር ይገረማል። በተጨማሪም ዘፋርም ከሚባለው ቦታ እንዳመለጠና ሌሎች ህጻናትን ወደ እናቶቻቸው መመለስ ቢፈልግም ማሳካት እንዳልቻለ ያገተው ሰው ለፔፐር ይነግረዋል። ፔፐርም እናቱ በፈቃደኝነት እንደሰጠችው ያምን እንደነበር ነገረው።
ነገር ግን ያገተው ሰው ማንኛውም እናት በፈቃደኝነት ልጇን አሳልፋ እንደማትሰጥና የሁሉም የወንድ ልጆች እናት ወንድ እንደወለዱ እንዲረሱ እንደሚደረግ ነገረው። ወደ ጂናና ኦልሰን ስንመለስ ኦልሰን ዕጣ ፈንታውን ተቀብሎ የነበረ ቢሆንም ጂናን ካገኛት በኋላ ግን የራሱን መንገድ ለመምረጥ እንደወሰነ ይነግራታል። ወደ ጂና ሊጠጋ ሲል ግን ድንገት ርችት ይተኮሳል። በዚህም ኦልሰን በከፍተኛ ፍርሃት ይንቀጠቀጣል። አባቱ ሲታሰር ያሳደዱት ሰዎች አባቱ የተያዘበትን ቦታ ለመጠቆም ርችት ተጠቅመው ስለነበር ከዛን ጊዜ ጀምሮ ለርችት ከፍተኛ ፍርሃት አለው። ጂናን በሁኔታው አዝና ጆሮዎቹን በመሸፈን አቅፋ ትስመዋለች። ጎህ ከመቅደዱ በፊትም ወደ ማቆያው ለመመለስ ፒፐርን ይዘውት መጓዝ ይጀምራሉ። ጂና ወደ ማቆያው እንዲመለሱ ባትፈልግም እነሱ ግን ጓደኞቻቸውን መተው አልፈለጉም ነበር። በተጨማሪም ፒፐር ስለሰማው ነገር ሲነግራቸው ለአንዴና ለመጨረሻ ጊዜ የወንዶች ማቆያውን ለማውደም ይወስናሉ። በመቀጠልም ፒፐር ያገተው ሰው ሊረዳቸው የሚችል ሰው በማቆያ ውስጥ እንዳለ እንደነገረው ነገራቸው። ሰላዩዋም የጂና ጓደኛ መሆኗን እንመለከታለን። ወደ ጓደኛዋ በመሄድም ያሰቡትን ነገር ሲነግሯት እውነቱን ተረድተው እሷን ለማገዝ በመምጣታቸው ትደሰታለች። በተጨማሪም ይህንን ማቆያ ለማጋለጥ ማስረጃ ስለሚያስፈልጋቸው አብሮ ለመስራት ይስማማሉ። በዚህ መሃል ግን ማንነቱ የማይታወቅ ሰው ተደብቆ የሚያወሩትን እየሰማ እንደሆነ እንመለከታለን። ሶስተኛው ጨዋታ ሲጀመር ተወዳዳሪዎቹ በሁለት ቡድን ይከፈላሉ። አንዱ ቡድን ሰፈርተኛ ሰዎች ሲሆኑ ሌላኛው ደግሞ ሶስት ክፉ ጠንቋዮች ናቸው። የሰፈርተኛው ቡድን ከመጥፋታቸው በፊት ጠንቋዮቹን ለይተው መያዝ አለባቸው። ካልሆነ ጨዋታውን ተሸንፈው ከውድድሩ ይወጣሉ። ጨዋታው ይጀመራል እና ማንም የማንንም ማንነት አያውቅም። ጂና በሰፈርተኛ ቡድን ውስጥ ናት። እናም ከኦልሰንና ፒፐር ጋር ተገናኝታ ጠንቋዮቹን ለማግኘት አብረው ለመቆየት ይወስናሉ። ይህ በእንዲህ እንዳለ ፊቱ የተደበቀ አንዱ ጠንቋይ አንዲት ተወዳዳሪ ብቻዋን መሆኗን ስለተመለከተ ከውድድሩ ያስወጣታል። አስክሬኗን ሲያገኙ ጠንቋዩን ለመለየት ስብሰባ በማድረግ ለማወቅ ይሞክራሉ። ነገር ግን ማን እንደሆነ ሊያውቁ አልቻሉም። ቢሆንም ለተጎጂዋ ቅርብ የነበረችውን ተወዳዳሪ ስለጠረጠሩ ከጨዋታው እንድትወጣ ድምጽ ይሰጣሉ። ነገር ግን እሷ ጠንቋይ አልነበረችም። ከመቼውም ጊዜ በላይ ግራ ይጋባሉ። እናም ሁሉም እርስ በርስ መጠራጠር ይጀምራሉ። ሁለተኛው ዙር ይጀምራል። እናም እነ ጂና ለመትረፍ አብሮ ለመቆየት ይወስናሉ። ሆኖም ግን አንዱ ጠንቋይ የጭስ ቦምብ በመወርወር ይለያያቸዋል። በዚህም ጂና ከዮንግ ጋር ትቀራለች። እየተጓዙም ሳለ የአንዲት ተወዳዳሪ አስክሬን መሬት ላይ ተኝቶ ሲመለከቱ ጠንቋዩን እንዳስወገዳት ይረዳሉ። እናም ጠንቋዩን ለመለየት ሌላ ስብሰባ ያደርጋሉ። አንደኛው ተወዳዳሪ ጂናን እንዳያት በመናገር ስለጠረጠራት ሁሉም በሷ ላይ ድምጽ እንዲሰጡ ይናገራል። ነገር ግን ኦልሰን ልጁ ሲዋሽ አፍንጫውን እንደሚነካ ስለሚያውቅ እየዋሸ መሆኑን ይናገራል። እናም ጠንቋዩ እሱ እንደነበር ይረጋገጣል። አሁን ሁለት ጠንቋዮች ብቻ ቀርተዋል። ከረጅም ጊዜ ጨዋታ በኋላም የሌላኛውን ጠንቋይ ማንነት ያውቃሉ። አሁን አንድ ጠንቋይ ብቻ ቀርቷል። እናም ጨዋታው በቅርቡ ያበቃል። ሌላ ስብሰባ በማድረግም ሲወያዩ የባለጸጋዋ ልጅን ጓደኛ ወይም ማክስን ይጠራጠራሉ። የባለጸጋዋ ልጅም ጓደኛዋ እንደምታምናት በመናገር ከጓደኛዋ ይልቅ በማክስ ላይ ድምጽ እንዲሰጡ ታሳምናቸዋለች። ማክስ ግን ንጹህ ሆኖ ይገኛል። በዚህም የባለጸጋዋ ልጅ ጓደኛ ጠንቋይ መሆኗን ይረዳሉ። የመጨረሻው ዙር ጠንቋዩ ሁሉንም ለማስወገድ በመሞከር ይጀምራል። የባለጸጋዋ ልጅም ጨዋታውን ለማቆም እንቆቅልሹን ለመፍታት ትሞክራለች። ነገር ግን ጠንቋዩ ያያታል እናም ይቀርባታል። ነገር ግን በጊዜ እንቆቅልሹን ፈታ ጨዋታውን ታሸንፋለች። ጨዋታውን የተሸነፉት ሴት ተወዳዳሪዎችም ውድድሩን ለቀው ይወጣሉ። እናም የባለጸጋዋ ልጅ ከሷ ጋር ለፍቅር ቀጠሮ የሚሄዱ ወንዶች የምትመርጥበት ተራዋ ይደርሳል። እሷም ወደ ማክስ በመጠጋት እሱን ተጠራጥራ በማስወጣቷ ይቅርታ ጠይቀዋለች። ማክስም እሱን የምትመርጠው መስሎት ቢደሰትም እሷ ግን ኦልሰንን ትመርጠዋለች። ከውድድሩ በኋላም ጂና ከጓደኛዋ ጋር እያወራች ሳለ አዘጋጇ ወደ እነሱ በመምጣት ጂና ችግር ለመፍጠር ከሞከረች ከጨዋታው እንደምትወጣና እህቷን ማሳከሚያ ገንዘብ እንደማታገኝ በመናገር አስጠንቅቃቸው ትሄዳለች። በመቀጠልም ስለ ቀጣዩ እቅዳቸው ለማውራት ወደሚሰበሰቡበት ቦታ ሲሄዱ ያንግ ቀድሞ ወደ ቦታው እንደመጣ ይመለከታሉ። በዚህ መሃልም ያንግ ሁሉንም ነገር እንደሰማና ሊረዳቸው እንደሚፈልግ ይነግራቸዋል። የጂና ጓደኛም ይህን ስትሰማ ወንድሟ መሆኑንና ከእናቱ ጋር ልታገናኘው እንደመጣች ለመናገር ድፍረቱን ብታገኝም ለሱ ግን ላለመናገር ትወስናለች። በማግስቱም የባለ ሀብቷ ልጅ ኦልሰንን ባትወደውም በእናቷ ትዕዛዝ መሰረት ወደ ቤተሰቦቿ ትወስዷለች። ኦልሰንም ይህንን አጋጣሚ በመጠቀም በድብቅ ልብሱ ላይ ካሜራ ስላደረገ እናትየውን መረጃ ለማስወጣት ሲል ወደ እናቷ በመሄድ ልጇን ቢወዳትም ልጇ ጨዋታውን ካላሸነፈች ላያገባት እንደሚችል በማሰብ እንደፈራና እንደሰጋ ይነግራታል። የሀብታሟ ልጅ እናትም ውድድሩ በሷ ድርጅት ስለሚመራ ልጇ እንድታሸንፍ እንደምታደርግ ትነግረዋለች። እነ ጂናም የሀብታሟን ልጅ እናት የተናገረችውን ነገር በሙሉ ሪካርድ በማድረጋቸው ይደሰታሉ። እውነቱን ለማውጣት ያዘጋጁትን ማስረጃ ሊያሰራጩ ሲሉ ድንገት ኢንተርኔት ይቋረጣል። ዘበኞችን በኃይል ሰብረው በመግባት በቁጥጥር ስር ያውላቸዋል። ኦልሰን ወደ ማቆያው ሲመለስ አዘጋጇ እየጠበቀችው እንደሆነ ይመለከታል። የፕሮግራሙ አዘጋጅም ሪካርድ ያደረገበትን ካሜራ ከኦልሰን በመቀማት የጂናን ጓደኛ በድብቅ ስትከታተላት እንደነበርና እቅዳቸውንም ሁሉ እንደምታውቅ ትነግራቸዋለች። ከዛም የጂናን ጓደኛ በማሰርና የቀሩትን ደግሞ የእሷን ትዕዛዝ ካልፈጸሙና ውድድሩን ካላስቀጠሉ አደጋ እንደሚደርስባቸው
እንዲያጠፏቸው በማስፈራራት በግዴታ እንዲስማሙ ታደርጋቸዋለች። በቀጣይ ቀን አዘጋጇ በማቆያ ውስጥ ያሉትን ህፃናት ስትጎበኝ አንዱ ህፃን ሀዘኗን ተመልክቶ ደስ እንዲላት በማለት ከረሜላ ይሰጣታል። እሷም እነዚህ ህፃናት ከእናቶቻቸው በኃይል ተነጥቆ የመጡ መሆናቸውንና እሷ ነፍሰ ጡር ስለሆነች የምትወልደው ልጅ ወንድ ከሆነ ይሄ ነገር በሷ ልጅ ላይ ሊፈጠር እንደሚችል በማሰብ ባደረገችው ነገር የጥፋተኝነት ስሜት ይሰማታል። ጂና እቅዳቸው በመክሸፉ ተስፋ ብትቆርጥም ኦልሰን ግን ሌላ አማራጭ እቅድ እንዳለውና አንድ ቪዲዮ ማስረጃ ያለበትን ፍላሽ ከሀብታሟ ቤት ሰርቆ በማምጣት ለጂና ጓደኛ በድብቅ መስጠቱን በመንገር ተስፋ ይሰጣታል። ይህ በእንዲህ እንዳለ የጂና ጓደኛ ከዘበኞቹ ጋር ታግላ በማምለጥ የዘበኞቹን ዩኒፎርም ለብሳ ወደ ተከለከለው ክፍል ትገባለች። እዚያም ልጆቻቸው የተነጠቁባቸው እናቶች በአይኗ ስታይ ተደናግጣ ማቆያውን ለማጋለጥ ሁሉንም ነገር በካሜራ መቅረጽ ትጀምራለች። በዚህ መሃል ግን ዘበኞቹ ስለደረሱባት ሮጣ ለማምለጥ ብትሞክርም ለተወሰነ ጊዜ ካሳደዷት በኋላ በአንድ ድልድይ ላይ ይከቧታል። ለማምለጥ ብትሞክርም በጥይት ተመታ ወደ ወንዝ ውስጥ ትወድቃለች። የባለ ሀብቷ ልጅ እናትም ጂናን ወደ ቤቷ በመጥራት የታመመች እህቷን በሆስፒታላቸው ውስጥ ያለችበትን ቪዲዮ ታሳያታለች። እሷ የምትላትን ነገር ካደረገች እህቷን እንደምታሳክምላትና ነገር ግን ችግር ከፈጠረች እህቷን ዳግመኛ እንደማታያት በመናገር ታስፈራራታለች። ጂና ለእህቷ በመስጋትም ወደ ማቆያው በመመለስ ለኦልሰን የሆነውን ሁሉ ትነግረዋለች። በተጨማሪም ለእህቷ ህይወት ስለሰጋች ከዚህ በኋላ እቅዱን መቀጠል እንደማትችል በሐዘን ትገልጽለታለች። ኦልሰንም ያንቺና የእህትሽ ደህንነት ከምንም በላይ ይበልጣል በማለት ያረጋጋታል። በማግስቱ የጂና እህት ቀዶ ጥገና ይደረግላታል። ጂናም ውጤቱን በጭንቀት ትጠባበቃለች። ሐኪሟም ቀዶ ጥገናው በስኬት መጠናቀቁን ስትነግራት ጂና እፎይ ትላለች። እህቷ ስትነቃ የመጀመሪያ ንግግሯ ጂና ውድድሩን ታሸንፊያለሽ አይደል የሚል ጥያቄ ነበር። ጂናም በእህቷ ንግግር ተነክታ ብታለቅስም በባለ ሀብቷ ልጅ እናት ማስፈራሪያ ምክንያት የእህቷ ምኞት መፈጸም እንደማትችል በማሰብ ታለቅሳለች። ጂና ወደ ውድድሩ ስትመለስ ለእህቷ በመስጋት ከያንግ ጋር ተቀራርባ ለመቆየት ትገደዳለች። ያንግም ጂና ኦልሰን እንደምትወደው ቢያውቅም ለመጀመሪያ ጊዜ ካያት ጊዜ ጀምሮ ይወዳት እንደነበር ይነግራታል። እጇን ይዞም አንድ ድል ከሰጠችው እሷንና እህቷን እንደሚንከባከብ ቃል ይገባላታል። ጂና በንግግሩ ተደስታ ታመሰግኗለች። የባለ ሀብቷ ልጅ እናትም እቅዷ ሁሉ በመሳካቱና የዝግጅቱ ተመልካች ቁጥር በመጨመሩ በአዘጋጇ ስራ ትደሰታለች። በአንድ ምሽት ላይም ቀረጻ ካበቃ በኋላ ኦልሰን ጂናን አግኝቷት አብረው ወክ እንዲያደርጉ ይጠይቃታል። ጂናም ተስማምተው ወክ እያደረጉ እያለ ኦልሰን እንደናፈቀችው ይነግራታል። ጂናም በቃላቱ ተነክታ እንደናፈቃትና አብረው መሆን ብትፈልግም ስለ እህቷ ደህንነት ግን ስጋት እንዳደረባት ትነግረዋለች። የባለ ሀብቷ ልጅ እነ ጂናን እያየቻቸው እያለ ማክስ በድንገት ከበስተጀርባ መጥቶ ሊያስደነግጣት ሲሞክር ደንግጣ ትመታዋለች። በድርጊቷም ተደናግጣ ይቅርታ ከጠየቀችው በኋላ ማክስ አሁንም እንደሚወዳትና በመጨረሻው ዙር እሱን እንድትመርጠው ይማጸናታል። እሷም እሱን መምረጥ ብትፈልግም እንኳን የእናቷን ፍላጎት ለማሳካት ስትል ኦልሰንን ለመምረጥ መገደዷን በለቅሶ ትገልጽለታለች። ማክስም በሁኔታው አዝኖ በማቀፍ ያረጋጋታል። በዚያው ምሽትም የጂና እህት አንድ ሰው ወደ ክፍሏ ሲመጣ ሰምታ ብትደናገጥም የመጣችው ግን በጥይት ተመታ ወደ ወንዝ ወድቃ የነበረችው የጂና ጓደኛ መሆኗን ትመለከታለች። እናም እሷን ከሆስፒታል ታስወጣት እንደመጣችም ትነገረች። በሌላ በኩል ጂና በሯ ተንኳክቶ በሯን ስትከፍተው የምግብ ካርቶን ታገኛለች። ግራ በመጋባትም ወደ ውስጥ ይዘው ስትገባ ካርቶን ውስጥ የሚጠራ ስልክ አግኝታ ስታነሳው የጂና ጓደኛ ስልኩን እንደላከችና በውድድሩ የመጨረሻ ቀን ላይ እቅዳቸውን እንደሚፈጽሙ ነገረቻት። በቀጣዩ ቀን የመጨረሻ የውድድር ቀን ስለደረሰ ታዳሚው ማን ሊያሸንፍ እንደሚችል በከፍተኛ ጉጉት መጠባበቅ ጀመሩ። በታላቅ ርጭትና ትዕይንት የታጀበው ዝግጅት ሲጀመር የፕሮግራሙ አቅራቢ መጀመሪያ ወንዶቹን ካስተዋወቀ በኋላ ለመጨረሻው ዙር የደረሱትን ተወዳዳሪዎች ማስተዋወቅ ጀመረ። የባለ ሀብቷ ልጅ ስትጠራም በዝነኝነቷ ምክንያት ታዳሚዎቹ በከፍተኛ ሁኔታ ማጨብጨብ ጀመሩ። የጂና ተራ ሲደርስ እህቷ ቀደም ብላ ከእንግዲህ በኋላ ደህንነት የተጠበቀ ስለሆነ ልብሽ የሚለውን አድርጊና የምትወጂን ሰው ምረጪ ያለቻትን ቃል አስታውሳ በከፍተኛ በራስ መተማመን ጨዋታውን አሸንፋ የምትወደውን ሰው ለመምረጥ በመነሳሳት መድረክ ላይ ትወጣለች። በዚህ ቅጽበትም ጓደኛዋ ለኦልሰን መልእክት በመላክ እቅዱ በጥሩ ሁኔታ እየሄደ መሆኑን ትነግረዋለች። የመጨረሻው ጨዋታ የመጀመሪያው ዙር የተወረወረውን ቁልፍ ከያዙ በኋላ መሮጥ ሲሆን በመጀመሪያው ዙር ቁልፍ የመቀማት ውድድር ለባለ ሀብቷ ልጅ እንድታሸንፍ ተመቻችቶ ቢሆንም ጂና ግን ከፍተኛ መጠን በመዝለል ቁልፉን ቀምታ በመሮጥ መሄድ ወዳለባት ቦታ ስትሄድ 5 በሮች ባሉበት ክፍል ውስጥ ትገባለች። ግዴታ አንዱን መምረጥ ስለነበረባት አንዱን መርጣ ስትገባ በኳስ የተሞላ የወጥመድ ክፍል ውስጥ ትወድቃለች። የባለ ሀብቷ ልጅ ግን ትክክለኛው በር ቀድሞ ስለተነገራት ጂናን አልፋት ብትሄድም ጂና ተስፋ ባለመቁረጥ ተነስታ ለመሮጥ ትሞክራለች። በተመሳሳይ ሰዓት ኦልሰንና ጓደኞቹ እቅዳቸውን መተግበር ይጀምራሉ። የጂና ጓደኛ የማቆያውን ኮምፒውተር ሀክ ለማድረግ ለኦልሰን ፍላሽ ስለሰጠችው ወደ ዋናው ኮምፒውተር ሄዶ በድብቅ ኮምፒውተሩ ላይ ለመሰካት መጸዳጃ ቤት እንደሚሄድ ሰው ሆኖ ከጓደኞቹ ጋር ይወጣል። ቀጥሎም ተወዳዳሪዎቹ ግንብ የመውጣት ውድድር ይጀምራሉ። አንደኛዋ ተወዳዳሪ ስፖርተኛ ስለሆነች ቀድማ ብትወጣም ከላይ በሚወድቁ ሳጥኖች ተመታ ትወድቃለች። ጂናና የባለ ሀብቷ ልጅ ግን እልህ አስጨራሽ ትግል እያደረጉ ግንቡን ይወጣሉ። በሌላ በኩል ኦልሰንና ጓደኞቹ የኮምፒውተር ተቋጣሪዋን አማለው በማዘናጋት ተልኳቸውን ጨርሰው ሲወጡና የጂና ጓደኛ ደግሞ እቅዱን ለማጠናቀቅ እውነቱን ለማውጣት ብትዘጋጅም ድንገት አዘጋጇ ከፊት ቆማ ታገኛታለች። እዚህ ጋር ነው ታሪኩ የሚቀየረው። ያንግ ከማቆያው መውጣት ስላልፈለገ ሁሉንም ሚስጥር ለአዘጋጇ አሳልፎ ሲሰጥ እንደነበር እንረዳለን። በሌላ በኩል
ጂናና የባለ ሀብቷ ልጅ የመጨረሻው ደረጃ ላይ እንደደረሱ እናያለን። ሁሉም ሰው አሸናፊዋ ማን እንደምትሆን በከፍተኛ ውጥረት ይጠባበቃል። ተወዳዳሪዎቹ ውድድሩን ለማሸነፍ ትልቅ ሰሌዳ ላይ የጋብቻ የምስክር ወረቀት መፈረም አለባቸው። ሁለቱም ተወዳዳሪዎች ወደ ወረቀቱ ይሮጣሉ። ነገር ግን መንገዱ ረጅም ከመሆኑም በላይ ፍጥነታቸውን ለመቀነስ ውሃ ይረጭባቸዋል። የባለ ሀብቷ ልጅም ተንሸራታ ስትወድቅ፣ ጂና ግን መጨረሻው ላይ ለመድረስ በቆራጥነት ጉዞዋን ትቀጥላለች። ተመልካቹም የጂናን ስም እየጠራ በከፍተኛ ሁኔታ ያበረታታታል። ሆኖም የባለ ሀብቷ ልጅ እናት ልጇ እንድታሸንፍ ውሃው ጂና ላይ ብቻ እንዲረጭ በማድረግ ማጭበርበር ትጀምራለች። የባለ ሀብቷ ልጅም ይሄንን አጋጣሚ ተጠቅማ መጨረሻው ላይ በመድረስ ውድድሩንና የአንደኝነት ሽልማትን ታሸንፋለች። በመቀጠልም ሁሉም በጉጉት የሚጠብቀው ሰዓት ይደርሳል። አምስቱ ወጣቶች የመጨረሻውን ዙር ባለፉት 5 ሴቶች ፊት ይቆማሉ። ውድድሩን ስላሸነፈችም የባለ ሀብቷ ልጅ ቅድሚያ የመምረጥ መብት ይሰጣታል። ሁሉም ኦልሰንን ትመርጣለች ብለው ይጠብቃሉ። ጂናም ኦልሰንን ስለምትወደውና አብራው መሆን ስለምትመኝ በሀዘን ትዋጣለች። ሆኖም የባለ ሀብቷ ልጅ ኦልሰንን ይቅርታ ጠይቀው ልቧ ወደ መራት ሰው እንደምትሄድ በመንገር ወደ ማክስ በመሄድ ማክስን ትመርጠዋለች። ማክስን በሁኔታው ደንግጦ ማመን ያቅተዋል። ቀጥሎም ሁለተኛ ስለወጣች የጂና የመምረጫ ተራ ስለደረሰ ወደ ኦልሰን ትሄዳለች። ነገር ግን ኦልሰንን ከመምረጧ በፊት እውነቱን ለማውጣት ትወስናለች። ወደ ተመልካችን በመዞር ዘፋርም ተብሎ የሚጠራው ቦታ እነሱ እንደሚያስቡት እንዳልሆነ ትገልጻለች። መንግስት ህጻናትን ከእናቶቻቸው እየነጠቀ በአእምሮ ሆስፒታል ውስጥ ዘግቶ እንደሚያስራቸው በመናገር እናቶቻቸውን የሚያሳይ ቪዲዮ ማሳየት ትጀምራለች። ተመልካቹ ባየው ነገር ክው ብሎ ይቀራል። የባለ ሀብቷ እናትም ደንግጣ ስርጭቱ እንዲቋረጥ ለአዘጋጇ ብትደውልም አዘጋጇ ግን የተረገዘውን ልጇን ለማዳንና ስህተቷን ለማረም ስትል እውነቱ እንዲገለጽ ስለምትፈልግ ስርጭቱ እንዲቋረጥ ፈቃደኛ ሳትሆን ትቀራለች። ጂና ንግግሯን ካበቃች በኋላ የልቧን ምርጫ አድርጋ የምትወደውን ሰው እንደምታገባ በመናገር ወደ ኦልሰን በመሄድ እንዲያገባት ትጠይቋለች። እሱም በደስታ ይስማማል። በዚህ መሃል መርጨ ሲተኩስ ጂና ኦልሰን የሚፈራ መስሏት ጆሮቹን ብትሸፍንም እሱ ግን እሷ አጠገቧ እስካለች ድረስ እንደማይፈራ ያሳያታል። ይሁን እንጂ እውነቱን የተረዱት ታዳሚዎች በማቆያው ላይ አመጽ ይጀምራሉ። ከዘበኞቹ ጋርም ፊልሚያ ሲገጥሙ ጂናና ጓደኞቿ ዘበኞቹ ሳይዛቸው ያመልጣሉ። ከዛም የጂና ጓደኛ መኪና ይዘው ወደምትጠብቃቸው ቦታ ያመራሉ። ያንግ ግን እነሱን አሳልፎ በመስጠቱ ተጸጽቶና አፍሮ አብራቸው ለመሄድ ፈቃደኛ እንዳልሆነ ይነግራቸዋል። የጂና ጓደኛም ያንግ ስላቅዳቸው ለአዘጋጇ እንደነገራት አዘጋጇ ራሷ እንደነገረቻት ትገልጽለታለች። በመጨረሻም እውነቱን ለመናገር ወስና እሷ እህቱ መሆኗንና እናታቸው እሱን ማየት እንደምትፈልግ ትነግረዋለች። ያንግ እናቱ እንዳልጣለችው ሲረዳ በድንጋጤና በለቅሶ ይዋጣል። ሆኖም ማቆያውን ጥሎ መሄድ እንደማይችል ስለተሰማው እነሱ ብቻቸውን እንዲሄዱ ይነግራቸዋል። የጂና ጓደኛም ይህንን ሁሉ ነገር ያደረገችው ለሱ ብላ ቢሆንም እሱ ግን ከሷ ጋር በመሄድ እናቱን ለማየት ፈቃደኛ ባለመሆኑ በማዘን ታለቅሳለች። የፕሮግራሙ አዘጋጅም ማቆያውን ጥላ ለመሄድ ስለወሰነች ስልኳን ጥራ ከእህቷ ጋር በመሆን አካባቢውን ለቀው ያመልጣሉ። የባለ ሀብቷ ልጅም ወደ ቤቷ ስትመለስ እናቷ ትዕዛዟን ባለመቀበሏ በጥፊ ብትመታትም እሷ ግን ከዚህ በኋላ በሰው እንደማትመራና የምትወደውን ሰው አግብታ የራሷን ሕይወት እንደምትመራ ነግራት ትሄዳለች። በመጨረሻም ጂናና ኦልሰን ዝነኝነትን ትተው አብረው መኖር ይጀምራሉ። ቀዶ ጥገና የተደረገላት የጂና እህትም ከነሱ ጋር በመሆን አንድ ቤተሰብ ይሆናሉ። ከ4 ዓመት በኋላ የሚያምር ወንድ ልጅ ወልደው ከከተማው ራቅ ባለ ገጠራማ ቦታ ላይ እየኖሩ እንደሆነ እያሳየን ታሪካችን ያበቃል። እንደዚህ አይነት አሪፍ ቪዲዮዎች እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ።